የሰላምዬ አባት የሀኒን አባት ሙሉ ወጪውን ሸፈነው። ደስ አይልም? የእውነት በጣም ደስ ይላል። በጣም ደስ የሚለው እንግዲህ የሀና አባት ሙሉ ወጪ ሸፍኗል ማለት ነው። የሰላምዬ አባት የሀና ሙሉ ወጪ ሸፍኖ የሀናን አባት ሙሉ ወጪ ሸፍኖታል። ነገር ግን ደግሞ ሐኪሙ ደውሎ ምንድን ነው ያለው? ወይዘሮ ሜላት አሳውቂ ስላለኝ ነው። ነገር ግን የሕክምና ወይም ወይ ተሸፍኗል። የሸፈነው የሚያንቺ ባሉታት በጭራሽ እንዳታደርገው እንዳትሸፍነው የፈለግከውን ገንዘብ ሰጥሃለሁ ያለችው ለዶክተሩ። ዶክተሩ ምንድን ነው ያለው? ወይዘሮ ሜላት ምን ነው እንደ ሰውኛ ማሰብ አለበት። እንዴት እንደዚህ ይላሉ? ስለዚህ በጭራሽ አይሆንም ነው ያለው ማለት ነው። ግን እሷ በጣም ሪላለ በጭራሽ ሕክምናውን ማድረግ የለብህም እኔ የፈለግከውን ገንዘብ ሰጥሃለሁ ብለዋለች። ነገር ግን ዶክተሩ በጭራሽ አይሆንም ብሏል ማለት ነው። እና የሰላምዬ አባት ደግሞ ነቅተዋል። በጣም ደስ ይላል። የሀንዬ አባት ማለት ነው። የሀንዬ አባት ነቅተዋል። በጣም ነው ደስ የሚለው። ሀንዬም ምላሴም ሰላምዬም በጣም የተደሰቱ ተጨንቀው ነበረ። እንዴት እንደዚህ ይሆናል? እንዴት እናታችን አናቃትም ማለት ነው? ክፉ ናት ማለት ነው? በሰው ነፍስ ላይ የተጫወትን ያለችው ምናምን ብሎ በጣም ተናዶ ነበር። ለመናገር በጣም ተናዶ ነበር። ነገር ግን እግዚአብሔር ይመስገን የሰላምዬ አባት እየሮጡ መጥተው ሙሉ ወጪውን ሸፈነ ማለት ነው። እና ወይዘሮ ሜላት ደግሞ ያው እንግዲህ የሰላምና ባለቤቷን አኩርፈዋለች ማለት ነው። ለምንድን ነው ከልጆች መሀል ለማስጠላት ነው ወይ? እኔ መሸፈን አቅቶኝ ነው ወይ? ትቼው ነው እንጂ ለምንድን ነው የሸፈንከው ነው ስትል የነበረው። እሱ ደግሞ በጭራሽ መሸፈን ስላለብኝ ነው የአንቺን ጎድሎ ሙላት ስላለብኝ ነው የሸፈንኩት ለምንድን ነው ያላት። እሷ ግን በጣም ተናዳለች። በጭራሽ መሆን የለበትም መሸፈን የለበትም ወጪውን እኔ ስለማልፈልግ ነው እንጂ ወጪውን መሸፈን አቅቶኝ አይደለም እያለች ነበር ያለችው። ነገር ግን እያለች ነበር ያለችው ማለት ነው። ነገር ግን ወጪ ተሸፍኗል። ደስ አይልም? የእውነት በጣም ደስ ብሏል። ሀኒ በጣም አልቅሳ ነበረ። የእውነት ለመናገር ዲራማ መሆኑ እያወቁኝ ግን ሀኒ በጣም አንጀቴን የምትበላኝ ታዝነኛለች። የእውነት በፈጣሪ ስም በጣም ታዝነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ናቸው ያለው እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ከኔ በዛ ሰላም ከእናንተም ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ሀንዬ በጣም ደስ ብሏታል። አልቅሳ ነበረ። በጣም ነው ደስ ያላት። እውነት ለመናገር ሀዝና የነበረ ምክንያቱም ዶክተሩ ብሩን ካላመጣሽ ይዘሽ ውጭ ነው ያላት። ይዘሽ መውጣት ትችያለሽ ነው የተባለችው ማለት ነው። ነገር ግን እሷ ደግሞ መድኃኒዓለም አለ የኔ አባት ምንም አይሆንም፣ አባቴ ምንም አይሆንም፣ እኔ ጥሎኝም አይሄድም እያለ ነበር ስታለቅስ የነበረች ዶክተሩ መሀል ማለት ነው። ያው ዶክተሩም ድንጋጤ ያለው ምክንያቱም ያው ተስፋ አስፈራቶት ነው ማለት ነው እሱም እንደዚህ ያደረገው። ምክንያቱም ደግሞ ሜላት እኔ የሚገርመው ነገር ደግሞ ሜላት ናት ለካ ያስፈራራችሁ። ምክንያቱም ሕክምናው እንዲደረግለት አልፈቀደችም ማለት ደውላ ሲነግራት ሁሉን ነገር የሀኒን አባት ተከታትለሽ አሳውቀ የስራሽ ነው እና ሕክምናው ይደረግለት ነው ደስ የሚል ዜና የነገርኩሽ ስላት ምንድን ያለችው? በጭራሽ አይሆንም ነው ያለችው። በጭራሽ እንዳታደርገው እኔ የፈለግከውን ገንዘብ ልስጥህ ነው ያለችው ማለት ነው። ግን ምን አይነት ጨካኝ ናት ግን ወይዘሮ ሜላት ግን በጣም ጨካኝ ናት ለመናገር ማለት ነው። ዲራማ ነው ነገር ግን በጣም ጨካኝ ናት። ሀኒ አንደኛ እሷ ላይ ወድቃ እየለመነቻት ገፍታ አባረቻት። ሁለተኛ ደግሞ ሕክምናው ላይ ይደረጋለች። ነገር ግን ሕክምናው ተደርጓል። ነቅቷል። በጣም ነው ደስ የሚለው። ሰላምዬና ምላሴም በጣም ነው ደስ ያላቸው። አባቴ እናመሰግናለን፣ እግዚአብሔር አክብርልን፣ በጨነቀለት ነው የደረስክልን። እኛ ቢኖረን ኑሮ እኛ እናደርገው ነበር። ነገር ግን እናታችን ግን ጨካኝ ናት። እንዴት ይሄን ያህል አናቃት ማለት ነው? እንዴት ይሄን ያህል በሰው ነፍስ ትረማመዳለች? እንዴት ነው ያሉት ምላሴና ሰላምዬ ማለት ነው። ያው እንግዲህ አባትየውም ተዋት፣ እናታችሁን እንዳታኮርፏት፣ እንዳትቆጧት፣ እንዳትቀየሟት ነው ያለው ማለት ነው። አይ እኛ እኮ አንቀየማትም ያው አናዳን ነው እንጂ አንቀየማትም፣ አልተቀየምናትም ሲለው ምላሴን ምንድን ነው ያለው? ኖ እንደተቀየማችሁ አስታውቃላችሁ፣ ሰላም ያላችኋትም ከአንገት በላይ ነው። ስለዚህ እናታችሁን አትቀየሟት ነው ሲል የነበረው ማለት ነው። እና በጣም ደስ ነው የሚለው ማለት ነው ወዶችዬ። ሀንዬም ስቃለች። በጣም ነው ደስ ያላት። መድኃኒዓለም ጥሎ አይጥለኝም፣ እኔ መድኃኒዓለም ጥሎ አይጥለኝም ያ ዶክተር ምንድን ነው ያላት? ዶክተር ሀንዬ እያለ መጣ ቤት ዶክተር አለችው አላት። ምን ነው ምን ልትነግር ይፈልጋል? የሆነ ነገር ልነግርሽ ነበር አላት። አይ የአባቴን ሕክምና እንደሆነ አውቄያለሁ ሰምቻለሁ አለችው። እንዴት አላት። ማለት እንዴት ማን ነገረሽ አላት። ማንም ይንገረኝ ማንም ዝሮ መስማት የለው ማወቅ ልንገር ብዬ ነው እና አውቃለሁ ነው ያላት ማለት ነው ያለችው። እዚያ ምንድን ነው ያላት? እውነት ለመናገር ሀንዬ አድርግሻለሁ በፈጣሪሽ ነው ስታምኝ የነበረው እና አረሳም
ጎበዝ ጠንካራ ነሽ ነው ያላት። ሀኒ ግን በጣም ጠንካራ ናት እውነት ለመናገር ማለት ነው። በጣም ነው ደስ የሚለው። እንደገና ደግሞ ሀንዬ ጋር ያለው ልጅ ያኛው ሌባው ልጅ የሀኒን ፎቶና መስቀል ከእሷ ሰርቆ ነበር ለእነዚያኞቹ የሰጣቸው። ነገር ግን ለትልቅ ነገር እንደፈለጉት አያውቅም። መጨረሻ ላይ ግን ከሀንዬ ጋር ያለው ልጅ ምንድን ነው ያለው? ይሄኛው ሌባው ልጅ እኔ ብዙ እንትን ሰርቻለሁ ታወኝ እባክህ ስለው አልታወክም ነው ያለው። መጨረሻ ላይ እንደው ካልነገር ግን አልፋታህም ሲለው ይሄኛው ልጅ ማለት ስም ጠፋብኝ ሲለው ምንድን ነው ያለው? የሀኒን ፎቶና መስቀል ሰርቄ ሰጠኋቸው ሲለው በጣም የደበደበው ደምቷል ሁሉ ለኖ ሳይሞላ አይቀርም። በጣም የደበደበው እንዴት ካባባ ትሰርቃለህ? እንዴት ታደርጋለህ? ምናምን እያለ በጣም የደበደበው ደምቷል ማለት ነው። እንግዲህ የሟት እንትን አላውቅም። ነገር ግን በጣም ነው ደስ ያላኝ። ሀኒዬም ተደስታለች። የእውነት በጣም ነው ደስ ያለኝ። ድራማ ነው አውቃለሁ። ነገር ግን ደግሞ ሀኒ ስትከፋ በጣም ታሳዝናለች። በጣም ከምላችሁ በላይ ማለት ነው። የእውነት ስታለቅስ ደግሞ ማለት ነው ፈጣሪዋን ስትለምን ፈጣሪዋን ስትማጸን በጣም ነው ደስ የምትለው። ወይዘሮ ሜላት ግን በጣም ኃይለኛ ናት። በጣም ኃይለኛ ናት። ሰውየው ምንድን ነው ያለው ራሱ የድኔ ምርመራውን እኮ ደረቅ ስለሆነች ነው እንጂ ሜላት ታውቃለች፣ ውስጧ ይነግራታል። ነገር ግን ደረቅ ናት ነው ያለው ሰውየው። ባልየው የሜላት አባት ማለት ነው፣ የሰላም አባት ደረቅ ናት እንጂ ውስጧን ታውቃለች። በጭራሽ እኔ ይቺ ልጅ አይደለችም ሀኒ ናት የኔ ልጅ፣ ውስጥ የሚነግረኝ እሱን ነው ብሎ የተናገረው ማለት ነው። ነገር ግን ደግሞ ወይዘሮ ሜላት ደግሞ አታምንም፣ ውስጧ ሌላ ነው የሚላት። ነገር ግን እሷ ግራ ናት፣ አታምንም ነው ሲል የነበረው ማለት ነው። እና በጣም ብቻ በጣም ደስ ይላል። ሕክምና ነቅቷል፣ ነቅቷል። ሀኒ አባትም ነቅቷል፣ አቅፏቸዋል፣ አለቀሰም። እቅፍ አድርጎ ሀኒና ያኛውን ሊሳማቸው ማለት ነው። በጣም ነው የሚያሳዝነው ነገር ማለት ነው። በጣም ያሳዝናል። ብቻ በጣም ደስ ይላል። ያው እንግዲህ ሀኒ እንዳለቀሰች አልቀረችም። እና ይሄን ይመስላል የዛሬው ቪዲዮ የውዶችዬ ማለት ነው። ከወደዳችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ አበረታቱ። ይወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ደግሞ ሀገራችን ሰላም ያድርግልን። ባይ ባይ።